የሆነ ጊዜ ነውና አስፋልት ዳር ላይ የሆነ ሴትዮ ጥቅል ጎመን ምናምን ትሸጣለች። ከዛም በኋላ የሆነ ሰውዬ ልሻገር አለና ደርቆ ፈጦ ያያታል። ከዛም በኋላ እንዴ ምን ሆኖ ነው ይሄ ሰውዬ አፍጦ የሚያይ ምናምን ብላ በጣም ተገርማ ምናምን ሌላ ሰው ዞር ምናምን ብላ ማየት ስለመለች ስታየው አሁንም ፈጦ ያያታል። ይሄ ሰውዬ ምን ሊዘርፈኝ ነው እንዴ ምናምን ብላ በጣም ተገረመች። ብታየው ዞር አይልም፣ አሁንም አፍጦ ነው የሚያያት። ከዛ ምንድነው ላይ ምን አለ ምናምን ብላ እንደ ድንገት ዝቅ ስትል ቀሚሷ ከፍተ ነበርና ውስጥ ያደረገችው ቀይ ፓንት ነበር። ከዛ ጥቅል ጎመኑን አንስታ ሽፍን አደረገችና በል አረንጓዴ በርቷል ንከዋለች። ጉራጌ ከፖርቹጋል ብሔራዊ ቡድን ጋር ግጥሚያ ሊያደርጉ ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ። አሁን ይወዳችሁ ሌላ ወሬ አያስፈልግም፣ ገባችሁ አይደል? ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ። ትመጣለህ ጠንክር፣ ዘበርጋ፣ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ። እናንተ አምስታችሁ ሮናልዶ ግጥም አድርጋችሁ ትይዛላችሁ። ዘለቀ፣ ዲንሰፋና ኑሪት እናንተ ሶስታችሁ ተከላካይ ነው የምትሆኑት። እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ። ሮናልዶ አምስታችሁ አደራ ሮናልዶን። ከዛ ጨዋታው ተጀመረ። የሆነ ቦታ ክሮስ ሲያደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀነቀ። ያ አላህ አላሰልጣኝ። ከዛ እንደገና ትንሽ ቆይቶ አሁን እንደገና አመቶ ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልፍ አላደረገም። ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አረገ። ያ አላህ አረ እናንተ ሮናልዶ ትታችሁ ዲንሰፋ ለአምስት ያዙ። የሆነ ጊዜ ነውና ትግሬና ኦሮሞ የሚገርም ጦርነት ላይ ናቸው። ምሽግ ይዘው እየተለባለቡልሽ ነውና የትግሬው ጀነራል የሚገርም ሀሳብ መጣለትና እንዲህ እናደርጋለና አሻሏቸው። ጫላ ሲል አበት ብሎ ሲቀምጣብ፣ አብዲሳ ሲል አበት ሲል አሁን ሲቆምጣብ እያሉ ጠበሷቸውና እነዚህ ሰዎች እኮ ጨረሱን፣ እኛም እንደነሱ እናደርጋሉና ደግሞ ኦሮሞቹ ጀመሩ። ገብረመዲን ሲል ወፍ ማንም አቤት የሚለው የለምና ትንሽ ቆይቶ እንደዚህ አይሰሙም እንደምናምን እያሉ ያርጎመጎሙ እያለ ድንገት ከነዛ መካከል ማነው ገብረመዲን እኔ ነኝ ብሎ ሲቆም እሱንም ጣብ ጊዜ ነውና ጠቅላይ ሚኒስትራችን ከተለያዩ ሁለት ሀገራት መሪዎች ጋር በፕሌን እየተጓዙ አንደኛው ከመሃላቸው ብድግልና በመስኮት እጁን አውጥቶ ሀገሩን የለየ መሪ በጣም ማጂክ መሪ ነው ይላቸው። ከዛ አንደኛው የአሜሪካ ፕሬዝዳንት እጁን ያወጣና በመስኮት ሲያይ ይሄማ የኔ ሀገር ነው በጣም ነፋሻ ሀገር ነው ይላል። እዛ የቻይናውን ፕሬዝዳንት ይቀጥላል። የቻይናውን ፕሬዝዳንት እጁን ያወጣና ይሄ ቀዝቃዛ ሀገርማ የኔ ሀገር ነው ይላል። እዛ አይቀር የለና የኛ ጠቅላይ ሚኒስትርም እጃቸውን አወጡና ሾፍ ሲያደርጉ ይሄማ የኔ ኢትዮጵያ ምድር ነው አለ። በምን ለየው ምናምን ሲባል እጄ ላይ የነበረውን ሰዓት ተበልቷል የሀገሬን ሌባ ለየዋል። ፎከስ